ቢስሚላሂ ራህማኒ ራሂም አልማዕቂዱ ራቢዕ አራተኛው መሰረት ሶርፉል ሂማ ተነሳሽነትን ማድረግ ነው። ፊህ በሱ በእውቀት ውስጥ ኢላ ዒልሚል ቁርአን ወሱናህ ወደ ቁርአን ወደ መማርና ወደ ሱና ወደ መማር ወደ እነዛ ትኩረት መስጠት ነው። ኢነ ኩለ ዒልሚን ናፊዕን ሁሉም ጠቃሚ እውቀት መረዱሁ ኢላ ከላሚላህ መመለሻው ወደ አላህ ንግግርና ወከላሚ ረሱሊህ ሰለላሁ ዐለይሂ ወሰለም ወደ መልእክተኛው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ንግግር ነው። ወባቂል ዑሉም ከነዚህ ከሁለቱ ውጭ ያሉት እውቀቶች ኢማ ኻዲሙን ለሁማ ለነሱ አገልጋይ የሆኑ እውቀቶች ናቸው። ማለት እነሱን የበለጠ እንድንረዳ የሚያግዙን ምሳሌ ሉጋ አረብኛ ብንወስድ ኡሱል እንደዚሁም ደግሞ ሌሎች እውቀቶች ማለት ነው። ፈዩኸዙ ሚንሁ ከነሱ ይያዛል ማ ተተሐቀቁ ቢሂል ኺድማ አገልግሎቱን የምናገኝበትን ቀድር ያክል የሚያስፈልገንን ያክል ቁርአንን ለመረዳት ሐዲስን ለመረዳት የሚያስፈልገንን ያክል እንይዛለን ማለት ነው። አው አጅነቢዩን አንሁማ ወይም ደግሞ ሶስተኛው ክፍል አጅነቢይ የሆነ ነው ለነሱ ባዳ የሆነ ማለት ከነሱ ውስጥ በግልጽ ያልተገለጸ ማለት ፈላ የዱሩ الجهل ቢህ ያንን አለማወቁ አይጎዳም ማወቁ ግን ይጠቅመዋል ሰውየው ማለት ነው። ወማ አሕሰን ምን አሳመረ ቀውለ ዒያድ አልየሕሱቢ የዒያድ ኢብኑ የሕሱቢ ንግግር ፊ ኪታቢሂ ኢልማዕ የሚባለው ኪታቡ ላይ የተናገረውን ወማ አሕሰነ ያለው መገረምን ለማሳየት አልዕልሙ ፊ አስለይን ላ ያዕዱሁማ አልዕልም እውቀት ፊ አስለይን የሁለቱ መሰረቶች ውስጥ ያለውን እውቀት ላ ያዕዱሁማ ችላ ይላቸውም አይተዋቸውም ኢለል ሙድሉ ዐን ጠሪቅ ላሒቢ ኢለል ሙድል የጠመመ ወይም ትክክለኛውን መንገድ የሳተ ሰው ቢሆን እንጂ ዐን ጠሪቅ ከመንገድ አላሒብ ግልጽ የሆነውን መንገድ የማያሳስተውን መንገድ የሳተ ሰው ቢሆን እንጂ አይተውም ነው። ዒልሙል ኪታብ የመጀመሪያ የኪታብ የቁርአን እውቀት ነው። ወዒልሙል አሰር ከዚያ አሰር እየተወራረሰ የመጣ እውቀት ነው። አለቲ ቀድ ኡስኒደት ያቺ አሰር ወይም ደግሞ ያቺ መወራረስ የተጠጋች ሆነች አን ታቢዒን ወደ ታቢዕዮች አን ሷሒቢ እና ከዛ ከሷሐቦች ተይዞ የመጣ እውቀት ነው ማለት ነው። ታቢዒ የሚባሉት ከሷሐቦች በኋላ የመጣው ትውልድ ነው። ወቀድ ካነ ሃዛ ሁወ ዒልሙ ሰለፍ ቀደምቶች ዘንድ እውቀት ብለው የሚያስቡት ይሄ ነበረ። ዐለይሂም ረሕመቱላህ የአላህ እዝነት በእነሱ ላይ ይሁንና ሱመ ከሱረል ከላሙ በዕደሁም ፊማ ላ የንፈዕ ከዛ በኋላ ግን ከነሱ በኋላ በማይጠቅም ነገር ላይ ንግግር በዛ እና ከእውቀት ጭምር ሆኖ ታሰበ ንግግሩ ማለት ነው። ፈልዕልሙ ፊ ሰለፊ አክተር በቀደምቶች ጊዜ እውቀት ብዙ ነበረ። ወልከላሙ ፊ መን በዕደሁም አክተር ከነሱ በኋላ ግን የበዛው ንግግር ነው እንጂ እውቀት አይደለም ማለት ነው። ቃለ ሐማድ ብኑ ዘይድን ሐማድ ብኑ ዘይድ ምን አለ? ቁልቱ ሊአዩበ ሲኽቲያኒ ለአዩበ ሲኽቲያኒ ምን አልኩት? አልዕልሙ ልየውመ አክተር አው ፊማ ተቀደም ከኛ በፊት ባለው ትውልድ ነው እውቀት ብዙ ወይስ ደግሞ አሁን ያለንበት ትውልድ ላይ ሲለው አልከላሙ ልየውመ አክተር አሁን ዛሬ ያለንበት ላይ የበዛው ንግግር ነው። ወልዕልሙ ፊመን ተቀደመ አክተር ከኛ በስተፊት የነበረውት ጋር ዒልም ነው እውቀት ነው ብዙ። ምክንያቱም እነሱ በአጭር ንግግር ብዙ ጥቅል የሆኑ መልእክቶችን ማስተላለፍ ይችሉ ነበር። አሁን ላይ ግን በብዙ ንግግር ትንሽ እውቀት ብቻ ነውና የሚተላለፈው። ዒልመል ቁርአንና ዒልመ ሱና ጃሚዕ ናቸው ሰብስበው ይዘዋልና እውቀትን እነሱ ላይ ትኩረት ሊደረግ ይገባል ነው። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።